እንግዶቼ እንግዲህ እስቲ ራሳችሁን አስተዋውቁ። እኔ ሪታ እባላለሁ። በአንድ መንግስታዊ ያልሆነ ድርጅት ውስጥ ነው የምሰራው። በጣም ጥሩ ነው የሚከፍሉኝና ማሪታል ስታተስ እንደማውሳነሳ ሲንግል ነኝ፣ ባል የለኝም፣ ግን ማም ነኝ። አንድ ልጅ አለኝና ሲንግል ማም ነኝ። እኔ አፈር ልብላ እናቴ። አይዞሽ እማዬ። አይ በልጅነትሽ ጎድን ይሆንሽው የሞቶብሽ ነው እማዬ። ኧረ አልሞተም። የልጅ አባት በህይወት አለ። ቴንኪው ስላዘንሽልኝ። አፈር ይብላ። አንዳንድ እንዲህ ባለጌ ወንዶች አሉ። እንደው ቁጭ አድርጎሽ በላይሽ ላይ ሌላ ሴት አገባ እኔ ሪታ ላይ አያስበውም። እሺ ገና ሊመናቀር ሲሞክር ነው ልብሱን በፌስታል ሰብስቤ ያባረርኩት። ወይኔ እድሌ አንተ ምን ጉድ ነህ? ከምን ጉድ ጋር ነው አምጥተህ ያስቀመጥከኝ? ማለት አንቺ ባለጌ ወይኔ አጠገቤ በእንት እንደርጌ አፈር ህድም የነበር ማስገባሽ። አንቺ ወንድ ልጅን የሚያክል ነገር ነው በፌስታል አባረርኩ የምትይ? ያ ፌስታል ነሽ አንቺ። ስድ ናት እቺ። አወይ እኔ እቺ ሴት አትመጥነኝም። ሌላ ሰው ታላህምጣ። እየተሳደቡ ነው። አንቺ ስድብ ሳይንስሽ ነው አጠገቤ በኖርሽ እንደው በቁጥጫ ፈክድም የነበር የጠራኸኝ ልታሳድበኝ ነው። እንግዶቼ አንድ ጊዜ ገና ጉዳዩን ሳንጀምረው እኮ ነው ሌላ ሰጣ ገባ ውስጥ ገባችሁ። ቆይ አንዴ ወደ ጉዳዩ እንግባ። ነውረኛ። እሺ ይቀጥላሉ። ወይዘሮ ሪታስ እርሶን ትንሽ እናቆየውና እርሶ ይቅርታ እኔ ወይዘሪት ነኝ። እሺ ወዲያ ሲጀመር ላንቺ ክብር አይመጥንሽም። እንመለሳለን። ወይዘሮ ሪታ ትንሽ ይጠብቁኝ። ሌላው እንግዲህ እርሶን እስቲ ወደ እርሶ ልምጣ። ራስዎን አስተዋውቁ እስቲ። እኔን ነው? ሪታንም አስቆምኳቸው እኮ። እሺ እኔ እንግዲህ ትዝታሽ ሙሉ እባላለሁ። ስማ ወይ እኔ ማለት የተከበርኩ ባለ ትዳር ነኝ። እንዴት ያለ ትዳር አለኝ መሰለህ? የልጆች እናት፣ ባሌን ማከብር፣ ልጆቼን በፍቅር ማሳድግ ናልንገርህማ። እኔ አሁን ልጆቼን እንደው መንከባከብ የበዛት እንደው እንቅልፍ እምቢ ይላቸዋል አይደለ? ሳስተኛቸው ራሱ እንዴት እንደማስተኛቸው ልንገርህ። ኦ ማይ ጋድ አንቺ ዝም በይ። እድል እሰጣለሁ ወይዘሮ ሪታ ይቀጥሉ እርሶ። ጣልቃ እንዳገባ እና እኔ አሁን ልጆቼን ሳስተኛ ወንድሜ ያዕቆብ ተኛ እያልኩ ማስተኛ ምን አይነት የተከበርኩ ሴት ና። ስማ ሚስት ሲፈልጉ ባለቤቴ እስቲ እንደው በአካባቢው ፈልጉልኝ ተብሎ አለሽ ተብሎ በፋኖስ እንዲህ ተፈልጌ ከቆንጅና ከጨዋነት እብር ከመጠበቅ ይሄን ሁሉ ይዤ የተገኘው የተኳልኩ የተከበርኩ ባለ ትዳር ነኝ። ባለቤቴም ቢሆኑ በጣም የተከበሩ መልካም ሰው ናቸው። ማን ናቸው እሳቸው? አባትሽ ናቸው? ዋበይ እንደው እቺ ሴት ዛሬ ምን ጉድ ናት አንቺ ባለቤቴ እያልኩሽ ክብር መጣች እንዴ? እና ወይዘሮ ሪታ ነው ቆይ ባልሽና አንቱ የምትይው ምን ያህል ቢያረጁ ነው? እንደ እርጅና ትድረሽ። ስሚ ባለቤቴን ስለማከብር ስለምወድ ነው አንቱ እምላቸው። 7 ዓመት ነው የሚበልጡኝ። ወይዘሮ ሪታ ስማ ከዚህ በኋላ ተጠንቀቅሽ። ወይዘሪት ነኝ አልኩህ እኮ። ኦኬ እሺ ወይዘሪት ሪታ ቀጥል። ወይዘሮ ትዝታ እያሉ ያሉት እንግዲህ ባለቤታቸውን ከማክበር አንፃር ነው አንቱ እያሉ የጠሩት እንጂ የእድሜ ጉዳይ አይመስለኝም ሲገባኝ። አይደለም ከከበሬታ አንፃር ስለሆነ በዚህ መልኩ ብንግባባ። እና ታናሿን ቢሆን አንቱ ነው የምትለው ማለት ነው? ደርፋንቺ ምን አገባሽ? መልስ ብላቸው። ማይ ጋድ እሺ እንግዶቼ ወደ ጉዳዩ ላይ እንምጣ። እሺ ወደ ዋናው ጉዳይ ወደ አነሳነው ርዕሰ ጉዳይ ላይ እንምጣ። እሺ በማይነባ ነገር ሰዓታችንን እየጨረስን ስለሆነ ውድ ተመልካቾቼ በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያላችሁን ሐሳብ አስተያየትም በዚሁ ጻፉልን፣ እንቀበላለን። ሁሉንም ነገር ለእናንተ አዘጋጅተን እንደርሳለን በሰዓታችን። እሺ እንግዶቼ ልምጣ ወደ እናንተ ተመልሼ መጣሁ። ወይዘሮ ትዝታ አቤት። እርሶ ከባለቤቶ ጋር በቤት ውስጥ ያለውት ነገር በትዳር ሁኔታ ውስጥ እንዴት ነው የሚገለጸው? የባልና የሚስት ሁኔታው አይወል እንግዲህ እንኳን ደህና መጣ። ይኸውልህ ምንድነው እኔ ባለቤቴን በጣም ነው የማከብረው። ባለቤቴ ውጭ ውለው ደጅ ውለው ነው የሚመጡት፣ ግን ቤት ያለውን ነገር አንዳችም ነገር አያጓዱሉም። ሁሉን ነው የሚያሟሉት። እኔ ደግሞ እንደ መቤትነቴ የቤት መቤትነቴ ያለውን ነገር አሰናድቼ ሲገቡ የሚቀምሱት አዘጋጅቼ ልጆቼን በደንብ አጣጥቤ አስተካክዬ እሳቸው ሲገቡ ደግሞ ድክም ብሏቸው ስለሆነ የሚመጡት እንደ ውሃ ሞቅ አድርጌ እግራቸውን ፍትክ አድርጌ አጥቤ አሽቼ። ዋት እግራቸውን አጥቤ? አወይ ምን ክፉ ተናገርኩ? ምን እንዳያውሪ እንዲምደነበረው ምን ሆና ነው? ይቀጥሉ፣ ችግር የለም ይቀጥሉ። አዎ አጥቤ ሙልጭ አድርጌ አጥቤ። አንቺ እግሩን አታጥቢም ነበር ያልሽው ባልሽን? አረ ወደዛው ጭራሽ ትራጥቼ የሱን እግር ልጠብ እንዴ? ምን አይነቷ ጉደኛ ነች?
እንዴት ማለት ወይዘሮ ማን ነው ወይዘሪት ሪታ እርሶስ ቢሆኑ እንዴት ነው ከባለቤቱ ጋር ቤት ውስጥ ያሉት ድርሻ ምን ይመስላል? እስቲ እርሶን ደግሞ ይንገሩኝ። ባይዛዌ አንቺ በለኝ እሺ። የረዳ ተጀመር ክብሩን ከታቂውና ነው አንቺ ብትባይ ከዚህ በላይ እንግዲህ ቀንታ ታበቀኝ። እሷን ተዋት። አንተ አንቺ ብለህ ጥራኝ። ገልፈት አወይ እንግዲህ ጠንቀቅ በል። እቺ ሴት ለማዳናት አንዳች ነገር ሳታስብልህ አልቀረችም። ለማስጠንቀቂያው አመሰግናለሁ ወይዘሮ ትዝታ። እሺ ወይዘሪት ትዝታ ቀጥይ። እሺ ቴንኪው። ያው እንደነገርኩት ትዳር የጋራ ተቋም ነው። ሁሉን ነገር ተጋግዘን የምታደርገው። ለምሳሌ እኔ ከጋገርኩ እሱ ይጋግራል፣ እኔ ካጠብኩ እሱ ያጥባል። ሁሉ ነገር ቤት ውስጥ ያለው የጋራችን ነው። ልጃችንም የጋራችን ነው። እኔ ካጠብኩት እሱም ያጥበዋል ማለት ነው። አንዳንድ ግን የግል ነገሮች አሉን። ለምሳሌ እግሩ የግል ነው፣ ራሱ ያጥባል እንጂ እኔ እግሩን አላጥበውም። ኦኬ ተብሽ አንቺ በሽት እንደው ምን ጉድ ዋጋ ነው አምጥቶ ያቆመኝ ሰው። አንቺ ምን ጉድ ነሽ? አሁን እኔ እንጀራ ስለጋገርኩ እሳቸው መተው እንጀራ ይጋግሩ ነው የምትዩ? ያ አንድ ያልገባሽ ነገር አለ። እናንተ አሁን አብዛኞቻችሁ ትዳር ሳይገባችሁ ነው ፍጥ የምትሉት ትዳር ላይ። ትዳር ማለት እንዴ ጥፍር እንዲ ማሳደግ ጸጉር እንዲ እንደማመንጨት እዚህ ላይ የሆነ ነገር እንደመቀባት አይደለም። የራሱ የሆነ ሚስጥር አለው። አንቺ ባለ ማለት ለኔ ልንገርሽ ምን እንደሆነ ቢገባሽ ባልሽ ላንቺ እግዚአብሔር የተሰጠ ስጦታ ነው እንዴ በአደባባይ የምታዋርጅ ባለጌ። ተጋገርኩ ይጋግር ይባላል። እኔ አምጬ ተወለድኩ እሱም አመጦ ሊወልድ ነው። ነውር የማታውቂች ነውረኛ። ዋይ ናት እንዴ? ምን አይነት ሴትዮ ናት? ኧረ ነፋችልህ ሙያ መስሎሻል እንዴ መንፋት እና ጥፍር ማሳደግ። ይህች እንደው ማፈሪያ ይተዋት። አንተው ዝም በል አንተ እዛ ፊት እየሰጣት ስማ፣ ያው አንተ ራስህ ለእሷ ያለ አሳሳቅ ትክክል አይደለም። ዋጋህን ነው የምትሰጠው። ጤነኛ አይደለችም እንዴ? እኔማ ጤነኛ ድንገርሽ። አንቺ እንደውም አቅራቢያሽ ላይ ሰው ያጣሽ ሰው አንቺ ነሽ እንጂ አንቺ ሕክምና ያስፈልግሻል። እሺ ቆይ አሁን ወደ ዋናው ርዕሰ ጉዳያችን እንመለስ። ወይዘሮ ሪታ ኦኬ፣ ወይዘሪት ሪታ ይቅርታ፣ ወይዬ አንድ ጥያቄ ላንሳልሽ ላንቺ። በኑሮ ውስጥ በቤት ውስጥ በባልና ሚስት መካከል ሁሉን ነገር በኩል ድርሻ እንውሰድ ማለት ያዋጣል ወይ? ሁሉንስ ነገር በኩልነት ማስላት ተገቢ ነው? ያ ተገቢ ነው። ለምሳሌ እቺ ሴትዮ ያት ከራሷ ኃላፊነት አልፋ ሰውየውን ያጠበችው የሰውየው ኢኮኖሚ ጥገኛ ስለሆነች ነው። መቼም ወደው አይደለም ያጠበችው አይደል? ወደው አይደለም ከግድ ያዋድሽ አቺ እኔ ነኝና ስማ፣ አወይ ይቺ ሴት እጇን ከትዳሬ ላይ ታንሳ። እሺ ወይዘሮ ትዝታ እመለሳለሁ ወደ እርሶ። ለእሷም እንደ ተመሳሳይ አንድ ጥያቄ ላንሳለሁ። አንሳ። እንደው ባለቤቱ ውጭ የሚውሉ ቢሆንና እቺ ሴት ጧት የምታደርገውን ነገር አስቆምልኝ። ጧት አድርጊ አንቺ ጧት አድርጊሽ። እሺ ወይዘሮ ትዝታ ለእርሶም አንድ ጥያቄ ላንሳ። እንደዚህ ጥያቄ ተማንሳት በፊት ይቺ ሴት አሁን የኢኮኖሚ ጥገኛ ናት አለች። እኔ ትዝታ ጥገኛ አይደለሁም። አንቺ ነሽ እንደውም ጥገኛ ፓራሳይት። አይ ቲንክ ፓራሳይት ማለት ፈልጋ ነው። ወይዘሮ ሪታ በገባሽ ተረጂው። አንቺ ወይዘሮ ትዝታ ወደ እርሶ ልምጣ ና መጣሁ። እንግዲህ እሺ ለእርሶም አንድ ጥያቄ እንደዚሁ ቅድም ለወይዘሮ ሪታ እንደጠየቁት ነው የምጠይቀውት። እሺ እርሶ አሁን የቤት እመቤት ባይሆኑና ውጭ ውለው የሚገቡ ቢሆን ያ የቱ እንጃ ጠይቃት። ወይዘሮ ትዝታ ለእርሶም አንድ ጥያቄ ላንሳ። ያንሳ። እንደው እርሶ አሁን የቤት እመቤት ባይሆኑና ውጭ ውለው የሚገቡ ቢሆን ነው ያ ከዚህ ቀደም እንደው አድርገውት እንደነበር ወይም አሁን እንደሚያደርጉት ለባሎ የሚያደርጉትን እንክብካቤ ይሄ እግር ማጠቡን፣ መንከባከቡን፣ አቅፎ ማስተኛቱን፣ የተለያዩትን ይሄ እንጀራ መጋገሩ ምናምን አሁን ያደርጉት ነበር? እንከት በደንብ አድርጌ ያደርጋለሁ። ካልደከመኝ ድካም ተሌለብኝ ለምንድን ነው የማላደርገው? ሲጀመር እኮ ባለቤቴን ወድጄ አፍቅሬ አክብሬ በፍላጎቴ እኮ ነው የምንከባከባቸው። ማን አስገደደኝ? የኔ ጌታ የኔ ሸበላ ተኔ ውጭ ማን አላቸው? ያማቸዋል። አንቺ መንተኛ አንቺ ነሽ የሚያምሽ። አንተ አወይ አቤት ጥያቄ ላንሳ ተምትል ይቺ ባሏን አንስታ ያፈረጠች ሴት እንደው ምን አለ እንዴ አንስታ ታፈርጥልኝ ማለት ወይዘሪት ሪታን? አዎ እንግዲህ በሁሉም ነገር መስማማት አይቻልም። በሁሉም ነገር እንስማማ ብለንም አናስብም። ፕሮግራማችን ይህንን ይመስል ነበረ። ከእንግዶች ጋር ያደረኩትን ቆይታ እንደተመለከታችሁት ነው። እናንተም በየቤታችሁ ሆናችሁ ይህንን ጉዳይ እያነሳችሁ ተወያዩበት። እንግዲህ እንግዶቼም እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። እናንተም እንግዲህ ከዚህ ብቻ ሆናችሁ እርስ በርስ እየተገናኛችሁ ይህንን ጉዳይ በደንብ ተወያዩ። አንተ እኔ ከዚህ ሴት ጋር ነው የምገናኘው? ወይኔ እንደው አሁን እንደው